ፋኖ ባህር ዳር ደረሰ አሸነፈም። ፋኖ ከግንባር ድል አበሰረም። ክልሉን ተቆጣጠረም። የ4 ኪሎ መንግስት ተሸነፉም። ክቡራትና ክቡራን አድማጮቼ አሁን ላይ ሰበር የሆነ መረጃ ተሰምቷል። ፋኖ ባህር ዳር ከተማን ሙሉ ለሙሉ ከመከላከያውም እጅ አስወጥቶም መቆጣጠሩም ተዘግቧል። እንዴት በመከላከያ እጅ የነበረችው ባህር ዳር አሁን ላይ በአንድ ምሽት ብቻ በፋኖ እጅ ልትገባ ቻለች የሚለው ጉዳይ ብዙሃንን አጀብ አሰኝቷል። ፋኖ ምትሃታዊ ኃይል አለው በማለትም የውጭ የሚዲያ አውታሮች የዜና ጣቢያዎች ሳይቀርም ስለ ፋኖ ጀብድ እየዘገቡ ይገኛሉ። እኛም ባህር ዳር ከተማን እንዴት እንደተቆጣጠሩና ከግንባር ያበሰረው ድል የ4 ኪሎ መንግስት ይህንን ሲሰማ ምን አለ የሚለውን ጉዳይና ሌሎችንን ሰበር መረጃዎችን ላስደምጣችሁ መጥቻለሁ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ እና ኮሜንት ላይ ሀሳብ አስተያየት አስቀምጡልን። ቀጥታም ወደ ዝርዝር መረጃዎች ይበዚሁ አለፍኩ። በሸዋ ግንባርም የሚደረጉ ትንቅንቆች ሲቀጥሉም የአገዛዙ ሰራዊት በተወሰደበት እርምጃ ከፍተኛ ኪሳራ አስተናግዷል። አማራ ፋኖ ሸዋ ጠቅላይ ግዛት ዕዝም ድል የራቀው የብልጽግናም አገዛዝም ፋኖን እስከዚህ ድረስ ቀን እደግፋለሁ እስከ መጋቢት 30 ፋኖን እደመስሳለሁ የሚል ህልም ቅዠት ወጥኖን የአማራ ፋኖን ሸዋ ጠቅላይ ግዛት ዕዝ በሚያስተዳድራቸውን በሁሉም ቀጠናዎችም ወከባ ባሰለጠነውን ለበለብ ሰራዊት በከፍተኛ ሁኔታዊ አሰማራም በተወሰደበት እርምጃም ሞትና ቁስለኛ ተደርጓል። ተከታታይ 2 ሳምንት በኤፍራታና ግድም፣ አጤ፣ ኤፌሶን፣ ብሼራቤል፣ አንኮበር፣ ሸዋሮቢት ከጠላት ሰራዊት ጋር ከፍተኛ ትንቅንቅ ያደረገው ዕዙም ውጤታማ ድልን ተቀዳጅቷል። በፋኖ ለማ አስማማውም የሚመራው የዕዙ ቃኝ ቡድን በጠላት ላይ በወሰደችው እርምጃም በርካታም የብልጽግና ሰራዊት የተደመሰሰ ሲሆን በአርበኛ መሐመድ ቢሆነኝ ኮር ደጃዝማች ተሰማ እርገጤም ክፍለ ጦር በከሳያቅ በመስቀል በር በበርከቤና ይምሎዋ ከፍተኛ ትንቅንቅ እያደረገ ይገኛል። ይህ ግንባር አጼ አምደ ሲሆንን ኮር 70 ክፍለ ጦር በካራ ለጎማም በብርኪቱና በአለላም ከፍተኛ የሆነ ትንቅንቅ በማድረግ ላይ ሲገኝ ከአባት አርበኛው ጋር በጥምረት ያገዛዙን ሰራዊትን እየወቁት ይገኛል። በተመሳሳይ መሐመድ ቢሆነኝም ኮር አስቴ ኩማ ተራራ ክፍለ ጦር መንዝ ወጅድና አርብ ገበያ ተላላኪም የብልጽግናው አድማ ብተናና ሚሊሻን በከፍተኛ ሁኔታም እያጠዱ ይገኛል። በበርካታ ግንባሮች ኪሳራ እያስተናገደ የሚገኘው የብልጽግና ሰራዊት አንዳይሽዩ እልሚንሻና አድማ ብተና ከመሃል ሜዳ አስወስዶም ወደ መስቀል በር በርግቢ በመጓዝ ላይ ያለን በተወሰደበት የደፈጣ እርምጃም ጓሳ ላይ ገደል መግባቱ ታውቋል። ከ10 በላይ ሲሞቱም የተረፈው ቁስለኛ ሆኖ መሃል ሜዳ ጤና ጣቢያን አጠናንቆ ይገኛል። በድል የቀጠለው የሸዋ ግንባር ታሪካዊቷም አንኮበር ከተማም ጨምሮም ደብረ ብርሃን ዙሪያ የሚንቀሳቀሰው አጼ ዘርዓ ያዕቆብ ክፍለ ጦር ቡልጋ ኃይለ ማርያም ቱለፋ ዙሪያም ሰርጎ በመግባት በወሰዱት እርምጃም ጠላት ላይ ከፍተኛ የሆነ መደናገጥ ተፈጥሯል። የአማራ ፋኖ ሸዋ ጠቅላይ ግዛት ዕዝ በአውደ ውጊያ ግንባሩን እያሰፋን በሁሉም ግንባሮች ከፍተኛ የሆነ ድል እያስመዘገበ እንደሚገኝ ነው የተገለጸው። በሌላ በኩል አርበኛ እስክንድር ነጋ የጽናታችን ምልክት ነው በማለት ፋኖ መግለጫ አውጥቷል። አርበኛ እስክንድርን በአማራ ተገዱ ስሙን የሚያጠፉም የስብዕና ግድያ የሞከሩ ሁሉም ዮሴፍን የሚያውቅ ፈርዖን እንደመጣ አድርጌን የምቆጥረው ብለዋል። አርበኛ እስክንድር ነጋም የጽናታችን ምልክት ነው፣ ለእኔ ወቃሽና ከሳሾቹም እነማን ናቸው የሚለውን ማየትም ተገቢ ይመስለኛል። አንዳንዴ ፕሮፌሰር አስራት ወልደየስ ተመልሶ ቢመጣ ብዙ ክላሽ ሰልፈኛ እንደሚኖር ትገምታለን። ምናልባትም የብዙዎች ፊስ የእስክንድር እንዲሁም ጉዳይ ብቻ አይመስለኝም። አኻሂድ በእስክንድር ቦታ ላይም ሌላ ሰው የሚተካም ያጩኸችን ለሚተካው ሰው ላይ እንደሚቀጥልም ተረዳለህ። ትናንትና በወባንታ ላይ ሲጮሁ የነበሩ አካላት በቤት ሲሰዋ አልቃሽ ሆኖ ሲመጡ ስታይ ነገሩ ሌላ መሆኑን ትረዳለህ። እውነተኛና ጠንካራን የአማራ መሪ ሲመጣም ያጫተው ካለ ሰከን ብሎ መመርመር ተገቢ እንደሆነ ነው
የምንረዳው። ያም ሆነ ይህ አርበኛ እስክንድር ነጋም በለጋ ዕድሜው ጀምሮ እስካሁን ድረስ ለአማራና ለኢትዮጵያ ሲታገል የኖረን ትልቅ መስዋዕትነትን የከፈለን በሕይወት ያለ የዚህ ትውልድ ሌጀንደሪ የሆነ ሰው ነው። በቅርቡ እንመለሳለን ብሏል። ግልጽ ነው፣ ውሸቱ ለጊዜውም እንደ ብልጽግናን ኮሪደር ልማት ለምሳሌ ትብለጨለጫለች። በመጨረሻም አምፖሏ ተስማል ማቅን ተለብሳለች። እውነት ግን ካባ ለብሳ ትከብራለች። እውነት ባህሪዋ ፈጽሞ መራራ ስለሆነች ለብዙዎቻችን አትመቸንም። በመጨረሻም ፈዋሽና ጣፋጭ ናት። የጀግናው አማራ ሕዝብ ትግል ከእውነት የተወለደና ስለ እውነት ቤዛ ስለመሆኑም ለመሆን የተዘጋጁም የጀግኖች አጥር ነው። እንደገጅም እንኳን አደረሳችሁ። ጀግኖችና በመጥፋታችን ብዙ ጊዜ በተደጋጋሚ በርካታ የሆኑ መረጃዎችም ለፋኖ ስለምናደርሳችሁ ፋኖም በዚህ ቀጥሉበት። የቻናላችሁ አድማጭ ተመልካቾችም ላይክ እና ሰብስክራይብ እንዲያደርግላችሁ በትህትና እጠይቃለሁ በማለት ፋኖ ከግንባር የአማራን ትግል ለሚደግፉ ወዳጆቹ በሙሉ እንዲህ አይነት ሚዲያዎችን እንዲያበረታቱን ላይክ፣ ሼር እና ሰብስክራይብ እንዲያደርጉም አሳስቧል። በሌላው መረጃችን ስንሻገር ደብረ ብርሃን ዙሪያ ባሶና ወረዳ እንዲሁም ወረዳ ስር ያለው ሰፊው የሸዋ ጠቅላይ ግዛት ህዝብ ለአማራ ፋኖ ሸዋ ጠቅላይ ግዛት ሰራዊትና አመራሮች አቀባበል እያደረገላቸው ይገኛል። በባሶና ወረዳ ቅይት፣ ብዙ ግፋት፣ አይዞሽ አሞራም፣ ጭራሮም፣ ደብሮ ዘንደጉርም ጭምብሬ የሚባሉን የደብረ ብርሃን ዙሪያ ባሉ የወረዳና የቀበሌ ማዕከላት የሸዋ ህዝብ ታላቅ አቀባበል የሸዋ ጠቅላይ ግዛት እዝ እያደረገላቸው ይገኛል። በዚህ የሸዋ ጠቅላይ ግዛት እዝ ሰራዊት በእጅጉ ደስተኛ መሆኑን በቦታናን በጭፈራ እየገለጸ ይገኛል። የአካባቢው ህዝብ በፋኖ መሳይ የብልጽግና ተላላኪዎችም ተቀፍዳዶ የሐሰት ዲስኮርስ ሲነዛበት ከሌላው የሸዋ ህዝብ በጥላቻ እንዲታይን ሐሰት ሲነዙበትን መኖሩን ገልጾም በተመሳሳይ መንገድ ተሰልፈው የሸዋን ልጆችና ሸዋን ብሎም አማራ ልጅ ላሉ ኃይሎች ጥሪ አቅርበዋል። በስህተት አሰላለፉም ውስጥ የነበሩት ልጆቹን ቤተክርስቲያንና በየሃይማኖት እያስመሰለና እያስገባ ወደ ሀቀኛው ተቋም ሸዋ ጠቅላይ እዝ እየቀላቀላቸው መሆኑን በቀጠናው የተሰማራውን የሸዋ ጠቅላይ ግዛት እዝ አሳስቧል። ክቡራትና ክቡራን እስከ ቪዲዮ መጨረሻ አብራችሁ ስለነበራችሁ ምስጋና ከልብ ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር፣ የተሰማችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ እያልኩኝ በኋላ ላይ በሌላ መረጃ እስክመለስ ቸር ቆዩልኝ።